ቅዳሜ የትኛው ክለብ እንሄዳለን? ዳንስና የወንድ ጓደኛ እንፈልጋለን። አዎ የአሪሳ መድረቂያቸው ፒራሚድ ነው የአሪሳ መድረቂያ። ወንድሜ አንተ አልገባህም። ካባ ለብሰ ለፍልፈት ትሮጣለህ። እኛ ስራተን ያለ ነው። ላይክ አርጉኝ ፈልጌው ነው። እሷን እስክታገኛት ኦርቶዶክስ ነበርክ ማለት ነው? አዎ ኦፍ ኮርስ እኔ ወላጆቼም ኦርቶዶክስ ወላጆቼ ያደኩት። እሷን ስታገኛት ያው ስለ ፍቅር በስማም ይቅር አልክና ወደ እሷ እምነት ገባህ? አዎ ሁላችንም አንድ ላይ አይደለ? ባልና ሚስቶች ነን አንድ አካል። እኔ አሁን በእኔ እምነት ቆይ የእሷን እምነት እሷ ወዳለችበት ቤተ እምነት መግባት የፈለከው እሷን ቀድማ የዛ እምነት ተከታይ ሆና ስላገኘሃት ነው አይደለም? እውነት ነው። ከዛ ደግሞ ከሷ ጋር ስትጣላ ደግሞ የሷንም እምነቷንም እሷንም ትተህ ወደ ኦርቶዶክስ ተመለስክ። አይ እንደሱ አይደለም። አብረን በነበርንበት ሰዓት ወደ ቸርች ስትሄድ ወስዳታለሁ። ብዙ ጊዜ በፊትም ወስዳትና እመለሳለሁ። አንዳንዴ ገብቼ እሰማለሁ፣ እመለሳለሁ። በሂደት ነው ወደ ቸርቹ የገባሁት። አንተ እሷ ቪአይፒ ስለምትገባ ስም ያላት ናት፣ ኢትዮጵያዊ ታዋቂ ናት። ስለዚህ ቪአይፒ ነው የምትቀመጠው ቸርች ላይ። አንተ ደግሞ እዛ ቆይ ተብለህ ወደኋላ ትገፋ ስለነበረ ነው እንጂ የማትገባው አንተ ካለ መግባት ፍላጎት አልነበረም የሚል ጥያቄ እያነሳሁልህ ነው አይደለም? አግኝተኛል? ሐሳቤን አግኝቻለሁ። መልስልኝ። ሊሆን ይችላል። በዛ ልክ ግን የትኛው ቸርች ነው የትኛው እንትን ነው? ምክንያቱም አንዳንዴ የራሱ ፕሮቶኮል ይኖረዋል ብዬ አስባለሁ። ምናልባት በእኔ እይታ ነው። በእኔ እይታ እንግዲህ እንዴት እንደሆነ ግልጽ ባይሆንም አንዳንድ ቦታ የት እንደሆነ ባይሆን ሊገጥመህ ይችላል እንደዚህ። ግን አሁን እዚህኛው ቸርች ብዙ ቦታ እንደዚህ የማድረስ አንዳንድ ነገር የመኖሩ ስለሚኖር ግን የሆነ ሆኖ ማነው ቤተሰቦቻችን ማለት አለመቅረብ አይቻልም እንዴ? ጭራሽ እዚህ ሚዲያ ላይ አለመቅረብ አይቻልም? ስለ አሁን በየቦታው መቅረቡ ምንድን ነው የተፈለገው? ባይቀርብ አይሻልም? ጸብ እኮ ነው የገጠመው እሱ ራሱ እንዴ። እኔ ምር በጣም ግራ እየገባኝ ነው። አለመቅረብ አይቻልም እንዴ? ጭራሽ በቃ እንዴ እነሱስ እሺ፣ አሁን ምሳሌ ፖድካስቶች የሆነ የራሳቸው የገቢ የሆነ እንትን ስላለው ሊሆን ይችላል። በነገራችን ላይ ይሄ ፖድካስት ብቻ አይደለም፣ ሰይፉ ራሱ በጣም ትችት እየበዛበት ነው ከነዚህ ከተጣሉት ባሻገር ማለት ነው። ለምን ቢባል ሰይፉ ከዚህ በፊት የሚታወቀው በሚያዝናኑ ፕሮግራሞች ሌላ ሰዎችን በመርዳት ምናምን ነገር በእንደዚህ አይነት ነው የሚታወቀው። ቪዲዮ ግን አሁን እየመጣ ያለው ነገር ምንድነው? በቃ በቅርቡ በተለይ እንደዚህ የፍች የሆኑ ነገሮች ላይ በጣም እየበዙ ነው። ከዚህ በፊት የሆነ በኩላሊት ምናምን በተመለከተ እንደዚህ አይነት ነገር ባለፈው እነ ሳምሶን ምናምን በተመለከተ ከዛ አሁን በቀደም እነ ገለቴን እና በቅርብ በጣም የፍቺ እንትን ፖድካስቶች እያበዛ ነው እና እሱ ራሱ ትችት እየበዛበት ነው አይደለም ሰዎቹ እንትን ብለው ማለት ነው። እና ግን እንደዚህ አይነት ነገሮች በቃ ሚዲያ ላይ ከነ ባይመጡስ ምንድን ነው? ምንም ህዝብ የሚያተርፍባቸው ነገሮች የለም። እነሱ በአንድም በሌላ ህዝብ ይወቅልን ብለው ሊመጡ ይችላሉ፣ ግን ምንም ጥቅም የለውም ብዬ አስባለሁ እኔ እንደራሴ ማለት ነው። ተወዳጆች ግን እናንተ አላችሁ፣ እኛ ያለን እግዚአብሔር ይመስገን። እንግዲህ ኮንሶ ቲዩብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ወደ ቀጣዩ ቪዲዮ እንሄዳለን። የኔ ፍቅር ከኔ በፊት ስንት ወንድ ታውቂያለሽ? አገምተኝም ግን የኔ ፍቅር እንዴት እገምትሻለሁ? የኔ ፍቅር ያ እኮ ያለፈው ህይወትሽ ነው። እሺ እስጢፎ፣ ናሆሜ፣ ዮናስ፣ ጆን ዳንኤል ሳይታሰር በፊት ብላኪ፣ ኤርሚ፣ ኤልያስ፣ ዮሐንስ፣ እግሬል እና ሄኖክ አንዲ ደግሞ እንደዚህ አውጣልኝ እንጂ አቤል የሚሰራቸው ቪዲዮዎች በጣም ግን እያበዱ ነው። እውነት ፈርስት ይር ይላል እንግዲህ የመጀመሪያ ዓመት ተማሪ ስትሆን እያነበብክ ነው ሳይክል ብገፋው ሽንት ቤትም ስገባ የመጀመሪያ ዓመት ተማሪ መሆን በጣም አስቸጋሪ ነው። ቤተሰብ የምር ላይክ እያደረጋችሁ ቤተሰብ ኮንሶ ቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቅዳሜ የትኛው ክለብ እንሄዳለን? ዳንስና የወንድ ጓደኛ እንፈልጋለን። አዎ በጣም አስደሳች ይሆናል። ኤአይ ወዴት እያመራ ነው? ሰሞኑ ግን በጣም መነጋገር የነበረ ይሄ ቪዲዮ ማለት ነው። ስፔሻሊ በቃ ምንድነው ኤአይ ሌላ ታሪክ ውስጥ እየገባ ነው። ግን እንደናንተ ኤአይ እንዴት ነው የምታዩት?
ጥቅሙን ነው የምታዩት ጉዳቱን ወይንስ ኢን ጀነራል ነው የምታዩት? እስቲ እናንተ ምን ብላችሁ ታስባላችሁ ስለ ኤአይ? እስቲ ኮሜንት የላችሁም ቤተሰቦቻችን? ኤአይ በነገራችን ላይ እንደኔ ሐሳብ ጥቅም አለው በእርግጥ ግን ስፔሻሊ በይሳ ማን ነው ለተማሪዎች በጣም ጉዳት እያደረሰ ነው ማለት ከዚህ በፊት ተማሪ ምሳሌ የፈለገውን ነገር በቃ ተማሪዎችን እየጠየቀ ወይም መጻፍ እያነበበ ራሱን በቃ በደንብ ትግል እየፈጠረ ምናምን ነበር። አሁን ግን ምንም በቃ ኤአይ አለ ስፔሻሊ በይሳ ቻት ጂፒቲ እና ዲፕሲክ የሚባሉ እንትኖች አሉ። እዛ ላይ ነው በቃ ገብቶ እያንዳንዱ ነገር ላጥላጥ የሚያደርገው መልፋትም አይፈልግም እና ይሄ በጣም ትልቁ ጉዳት ነው። ስፔሻሊ ተማሪ ማለት ደግሞ መስራት እንዳለበት ነው ማሳየት ያለበት መጣር አለበት ምናምን ለምን አእምሮውን በደንብ የመስራት አቅሙ ስለሚበዛ ማለት ነው። አሁን ግን ምንም በቃ መልፋት አይፈልግም መታ አርኩ በዛ ያስቀምጣል በቃ አለቀ። ስለዚህ ነገ ራሱ አእምሮ እንዳይሰራ ያ ነገር እያመቻቸ ነው ማለት ነው። ስፔሻሊ በይሳ ለህፃናት ሃይ ስኩል የሚማሩ ቀጥሮ ማልፎ ደግሞ ዩኒቨርሲቲ ያሉ ችግር የለው ምናምን ግን ቢሆንም ተማሪ እንዳይሰራ ሌላ ተጽዕኖ እያመጣ ነው። ኤአይ በጣም ብዙ ችግሮች እያመጣ ነው። በነገራችን ላይ የሚያመጣውን የሆነ የተሻለውን ነገር ብቻ አይደለም ማሰብ ያለብንና ጉዳቶቹ በዛ ልክ በጣም እየበዙ ነው ስፔሻሊ ለተማሪዎች አይሆንም። ግን እስቲ ይሄን ኤአይ በተመለከተ አባቶች ከዚህ በፊት ምን ብለው ነበርና እስቲ እንየው። ኤአይ የሚባል መታልና ይጠቅመውታል አንዳንድ ጥያቄ ቢጠይቁት አለኝ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩትና ማብራሪያ ሰጠኝ። ያ የሰጠውን ማብራሪያ ኮፒ ፔስት አድርጌ ኖትቡክ ላይ ገለበጥኩና ተመልሼ ፕሊዝ ዲፋይን ኢት ኢን ዲቴል አልኩት ብየዋለሁ። የለም የላይኛው ኖት ምኑን አይለኝም። እንደቆ በጣም ነገር ብዬ ማለት ነው። እውነቴን ነው። እግዚአብሔር በሚያውቀው ስልኬ ላይ አንስቼ አስቀምጨዋለሁ። እንደዚህ ያለውን ነገ ካገኘሁት አነብላችኋለሁ። እንዳንሰራ አገሪቱ የሥራ ዕድል የላትም። የእናንተ ጥያቄ ወንድሜ አንተ አልገባህም። ካባን ለብሰህ ለፍልፈህ ትሮጣለህ። እኛ ስራ አጥተን ያለ ነው አይደል? ነው መልሱ ነው። እኔም ደግሞ መልሳለሁ። ሌላው ቢቀር አታነቡም ወይ? አንድ ሊቀ ጳጳስ አንዱን ሰው አገኙትና ልጄ ለምንድን ነው የማትማር አሉት። አይ ምን እየበላው ልማር አላቸው። ስትደነቁር ምን እየበላህ ደነቆርክ? እንዲሁ እኮ ይገርማል እኮ። ለምን አታነቡም? ግን ምንድነው የእናንተ ሐሳብ? የምር እኔ የአባን ሐሳብ በቃ ተመችቶኛል ለራሴ። እስቲ ግን ምንድነው ኤአይ ግን ምንድነው የሚለው? እስቲ እናንተ ኮሜንት ላይ እስቲ የሆነ ነገር አስቀምጡልኝ ቤተሰብ። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። 2 ሀያላን ሀገራት ይኖራሉ፣ ከሁለቱ አንዱ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። እስቲ የእናንተ ሐሳብ ምንድነው? እውነት በ2100 እንግዲህ 7ኛ ትብላለች። እኔ ግን ሳስበው ትንሽ ኤአይ እየመሰለኝ ያለ ነው። ያው ግን 3 ዓመት ነው የቀረው። ለማንኛውም እንዴት ነው እስቲ የማጣጣል ጉዳይ ሳይሆን እስቲ ግን እናንተ እንዴት ታዩታላችሁ? እስቲ እዚህ ላይም ሐሳብ ካላችሁ። በግብጽ የስልጣኔ ውስጥ የተገኘው የሬሳ ማድረቂያ ምን ይባላል? ይለፈኝ ፒራሚድ ባንክ እንዴ? የምን ባንክ አይደል? የሬሳ ማድረቂያቸው ፒራሚድ ነው። የሬሳ ማድረቂያ በፒራሚድ አይደል የሚቀበሩት? ኧረ ተይ አብጊያ ተይ። እንግዲህ እንደዚህ አይነት ተማሪዎችን ይዛ ነው 7ኛ የምትሆነው ማለት ኢትዮጵያ። ሙዝ አለ ሙዝ ማንጎ አይደል እንዴ? ማንዬ ሙዝ በለው ጣፋጭነቱ ሙዝ በለው። አባቴ ስንት ነው ኪሎ? ስንት ነው ኪሎ? 300 ብር። በቃ አርግልኝ። ኪሎ ነው ፈለጋችሁ? ቆንጆ መልክ አርግልኝ። አሪፍ ማድረግላችኋለሁ። በቃ ከዚህም ላድርግላችሁ። በቃ አርገው ሳይ። ለምን እሱ መረጥክ? የትኛው ከዚህ ሁሉ ማንጎ ለምን እሱ መረጥክ? ለምን አልኩት? አሁን መጣሃል። የኔ አባት እንደውም ሌላ አድርገው። ምን ልዩነት አለው? ሌላ ማንጎ አድርገው የበሰለ አነስ ካሉ ከእንደዚህ ላድርግልህ። ይሄኛው አሪፍ ነኛው። ለምን እሱን መረጥክ? ግን አሁን አትመረጥሽ ነበር እህት? አይደለም ከዚህ ምን መረጥክ? ምንድነው ችግራችሁ? እንደውም ብርቱካን አድርገው። እንደውም
ለጁስ ነው መንደሪን ነው ማለት ብርቱካን ያለው ይሄኛው በቃ ይሁን አድማ ለምን እሱ መረጥ እናንተ ጋር ራሱ እንደዚህ ሁሌ ያለ አይደለ? እኔ ጋር ራሱ ያለ ነገር ነው ይመር የሆነ ቃል ገዛ ሄጄ ምናምን ነገር በቃ እነሱ ፈጠን አድርገው የሚሰጡኝ ነገር ከሆነ በቃ ያ ነገር ለጤና አይመስለኝም። ቀን የራሴ ምርጫ ነው የምፈልገው። እንደዛ ነው ብዬ አስባለሁ። ሐሳቡ ተመችቷቸዋል? ሄጃለሁ። እሺ ቻው። እየሄድኩ ነው። ገባኝ። ሂድ፣ ችግር የለውም ሂድ። ማለቴ ልወጣ ነው። ገብቶሻል? አትፈራማ? ምንም ያስፈራማ? መሄድ ፈልጋል። እንደሌላ ጊዜ ማይንድ ጌምሽን ተጫውተሽ ምቀር ምናምን መስሎሽ? ይሄ ነው መቅረት? እየጠበቅሽ ያለው ሰው አለ? መጣ ማለት ነው። ኧረ መግፋት እንዴት ሆኒ እንዴ ዮኒ አስጨበጭባል ታደሙን በጣም ነው ተጫወትን ባክና ኳስንሽ ነው ይቻላል አንቺ ብቻ ነሽ እንዴ ትችላለህ ጓደኛዋ ማታ በግድሽ ስትመለስ አብረህ ስትሄድ ምንም አልመሰለኝ መቼስ እቸኩላለሁ የሐሳቢ ሁሉ እሻለሁ አንዳንዴማ በቃ ረስቶኛል እላለሁኝ እኔን ትቶኛል አንተ ግን ስጦታ ሁሉ ነው ታደርግልኛለህ በጊዜው ገብቼ ተመስገን ተሰራ አይደለም ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉኝ በሰላም አለኩ በጸጥታ ሁሉም ተሽኖ ለአንተ ጌታ ሰላም ይሁላችን ነው ሁልሽም ያሳለፍሽው ነው። ሌላው ቤተሰቦቻችን እንግዲህ የሆነ አንድ አሳዛኝ ዜና አለ እንግዲህ ሰሞኑ ሚዲያ ላይ ወጣ ነበር። እስቲ እንየው። ቤተሰቦች ጊዜው ከፍቷል፣ ልጆቻችሁን ተቆጣጠሩ። የምትመለከቱት ሕፃን ልጅ ይጠፋና ቤተሰብም ይፈልጋል። ነገር ግን ይህ ልጅ የተገኘው እጅና እግሩ ታስሮ ሳጥን ውስጥ ተደርጎ በገዛ ጎረቤቱ ቤት ውስጥ ነው የተገኘው። ይህንንም ተግባር እንግዲህ የፈጸመችው ይቺ ሴት ስትሆን በአሁን ሰዓትም እንግዲህ በቁጥጥር ስር ውላለች። ይህ ድርጊትም የተፈጸመው በካምባ ከተማ ውስጥ ነው። ቤተሰቦች ልጆቻችሁን ተቆጣጠሩ። በቅርብ ጊዜ በቃ ህፃናት መበቀያ ነው የሆኑት የምር እንጂ ህፃን የሚያውቀው ነገር ነው አይደለም። በቃ በቅርብ ጊዜ ምን ሰማው ነገር በጣም ያስጠላ ነው። ህፃናት በቃ ለመበቀያ ፕሮግራም ብቻ መዋል። ኧረ በእውነት ግን ይጨንቃል። ግን ይሄን ቪዲዮ ሳይ አንድ ቪዲዮ ትዝ አለኝ። እስቲ እንስማው። በ2024 ደስተኛ ህዝቦች የሚኖሩበት ሀገሮች እንግዲህ ይፋ ተደርገዋል። እዚህ ጋር የምትመለከቷቸው ከ1 እስከ 24 በደረጃ የተቀመጡ ናቸው። ከ144 ሀገራት ውስጥ እንግዲህ ኢትዮጵያ በ130ኛ ደረጃ ላይ ተቀምጣለች ማለት ነው። የሚገርማችሁ ነገር ሊቢያ እንኳን 66ኛ ደረጃ ላይ ትገኛለች። ጎረቤታችን ኬንያ እንኳን 114ኛ ደረጃ ላይ ትገኛለች። ሀገራችን ኢትዮጵያ እንግዲህ 130ኛ ደረጃ ላይ ትገኛለች። አስተያየታችሁን ኮሜንት ላይ አስቀምጡ። እስቲ እውነትም አስተያየታችሁ ኮሜንት ላይ አስቀምጡ። ጭራሽ በቃ ደስተኛ ሰዎች አይኖርባትም ማለት ነው። ሊቢያ እንኳን እኮ ስንተኛ ደረጃ ናት የምር? በእርግጥ በ24 ነው የወጣው። ምን ተሻሽሏል ብላችሁ ነው? በ25 ሲወጣ ራሱ ቤተሰቦቻችን እንግዲህ ለዛሬ ዘንላችሁ የመጣናቸው ቪዲዮዎች እንግዲህ ይህን ይመስላሉ። በዚህ አጋጣሚ እንግዲህ ኮንሶ ቲዩብ ላይክ እያደረጋችሁ ቤተሰብ ላይክ እስቲ አሁን አይተጨርሰ ላይክ አታደርግም? ላይክ አድርግ። ምን ሆንክ? ለጆክ ነው። ቤተሰቦቻችን እንግዲህ ሰላማችሁ ብዝት ዝት ይበል። ይመቻችሁ። ላይክ አርጉኝ ፈልጌው ነው።